ይህንን ቪዲዮ አይተን እንመለስ እስቲ። There are lots of fancy hotels and it's very kind of like a fancy experience here, expensive area, but at the same time you see lots of beggars and there are lots of street stalls that they do some services, they ask for money. No. And then there's also people like this gentleman cleaning the shoes. How are you, brother? Salam. How much is the cleaning? You have a puppy. How much is the cleaning? These shoes, how much? ስንት ነው እያለ ነው። ጫማውን ለማጽዳት ነው ሄደው። ስንት ነው እያለው ነው። እስቲ እንመልከት። How much? 500. 500 500 እያለ ነው። 500 Your phone? Let's get the price. እሱ ማለት የፈለገው 500 ማለት 500 ማለት እንጂ መቼም 50 ሺህ ሊል አይችልም። 2000. Good price. Okay. Thank you. No, it's too much. ስለዚህ ከዚህ ቪዲዮ የተመለከትነው ይህ ሰውዬ የውጭ ሀገር ዜጋ ነው። ከወራት በፊት አዲስ አበባ ወይም ደግሞ ፍንፍኔ መጥቶ የተለያዩ የአዲስ አበባ ቦታዎችን ሲጎበኝ ነበረ። ከዛ ውስጥ የመጀመሪያውን እይታውን ያደረገው መንገድ ላይ ብዙ ሰዎች ስለምኑት እንደነበረ አይተናል። እሱ ምንም ብር አልሰጣቸው፣ ኖ እያላቸው ነበረ። ብር ለጠየቋቸው ሰዎች ብሰጣቸው የሆቴል ማደሪያ እንኳን እንደሚያጣ ነው የተናገረው። ከዚህ ቪዲዮ ላይ ሌላው ደግሞ የምንመለከተው መንገድ ላይ ያለ ጫማውን ለማጽዳት ሊስትሮዎችን ሲፈታተን ነበረ። ከ30 እስከ 50 ብር የጠየቀ ሊስትሮ ሰርፕራይዝ እንደሚያደርገው ከዚህ ቪዲዮ እንመለከታለን። ነገር ግን ይሄ የመጀመሪያውን ሊስትሮ ሲጠይቅ ከ500 እስከ 2000 ብር ነው የተጠየቀው። በእንግሊዘኛ ሀሳቡን መግለጽ ባይችልም ሞባይሉ ተጠቅሞ የብሩን ዋጋ ወይም ደግሞ ጫማውን ለማጽዳት ስንት መክፈል እንደሚችል ጽፎለት ነበረ። ነገር ግን ሰውየው በጣም ብልጥና ብልህ ስለሆነ እያንዳንዱ ነገሮች ዲቴይል ነው የሚያየው። ጫማውን ለማጽዳት ከ30 እስከ 50 ብር እንደሚያስፈልገው ጠንቅቆ ያውቃል። ነገር ግን የመጀመሪያው ሊስትሮ ይህንን አልተገነዘበም። 2000 የኢትዮጵያን ብር እንደሚከፍለው ጠየቀው። ነገር ግን ሰውየው በጣም ገርሞት ይህ ብር በጣም ውድ እንደሆነ ነግሮት ነው ሄደው። የተለያዩ ነገሮች ላይ ዋጋ ይጨምራል። በተለይም ከሀገር ውጪ የሚኖሩ ኢትዮጵያውያንም ወደ ሀገር ውስጥ ሲመለሱ ዲያስፖራ ነው ተብሎ ከታሰበ ብዙ ነገሮች ላይ ዋጋ ይጨምራል። በተለይም ደግሞ ነጮች ላይ ትንሽዬ ነገር ልክ እንዳያችሁ የ30 የ50 ብር እስከ 2000 ብር እንደሚከፍሉ ይጠየቃሉ። እዚህ አይነት ድርጊቶች ተገቢ ነው ብዬ አላስብም። ቀጣይ ቪዲዮን ተመልክተን እንመለስ። I'm good, brother. Thank you. I'm fine. Thank you. Hello, brother. How are you? ሰውየው ምን እያለ ነው? እኔ ፍለጋዬን እቀጥላለሁ፣ ግን በጣም ኦነስት የሆነ ሰው ወይም ደግሞ ታማኝ ሰው ትክክለኛ ዋጋውን የነገረኝ ሰው ሰርፕራይዝ አረጋዋለሁ። ሰርፕራይዙ ምን ይሁን? Very nice. በጣም ታማኝ ልጅ ተገኝቷል። ይሄ እድለኛ ልጅ ምን ሊሸለም ይችላል ወይም ደግሞ ምን ሰርፕራይዝ ሊደረግ ይችላል ብላችሁ አስባችኋል? ይሄ ሰውዬ ዩቲዩበር ነው። የተለያዩ ቦታዎችን እያየ እየጎበኘ የአዲስ አበባ መንገዶች በጣም ጽዱ እንዳልሆኑና ቆሻሻዎች በብዛት እንዳሏት ነው የሚያወራው። ነገር ግን የከተማዋ ገጽታ እየተቀየረ እንዳለና ብዙ ነገሮቿ እድገት ላይ እንዳሉ ይናገራል። ከዛ በተረፈ ለዚህ ልጅ ጫማውን እያጸዳ ያለ እያንዳንዱ ነገሮች በጣም በአትኩሮት ነው የሚያየው። ቅንነት ይሄ ልጅ ስሙን ጠይቆት በአማርኛ እንኳን ሲያመሰግነው እንደነበረ ከዚህ ቪዲዮ እናያለን ማለት ነው። ከመጠን በላይ ልጁ ይሄን ሰውዬ እያንከባከበ ነው። Salam, basically. Thank you so much, brother. It's okay. Finish. Thank you. Amesa Genalahu. Thank you. So our shoes is done, as you can see. It's clean. ስለዚህ ጫማው በጣም ብራይት ሆኖ በደንብ እንዳጸዳለት እያደነቀው ነበረ። በዛው አጋጣሚ በጣም ምስጋናውን በጉግል ትራንስሌተር ተጠቅሞ ከእንግሊዝኛ ወደ አማርኛ ተርጉሞት በጣም እንዳመሰገነው፣ በተረፈም በመጨረሻ ሰዓት ምን ይሸልመው ይሁን? There is also $50. It's for you, okay? No, keep it secret, okay? Put it in your pocket. Thank you so much. You are a good man.
Your name? Kasvish. Kasvish. Nice to meet you, Kasvish. You good man, good heart. Okay. Thank you. Kasvish, thank you so much. Very nice. Even I was trying to get up, but he's like, let me clean more. He wants to put more stuff. No. Finish. You are a very good man. Thank you so much. Thank you. All the best. Bye. Ciao. Ciao. Thank you. Bye. All right, guys. This is exactly what I wanted to do. The first stall actually missed their chance. ስለዚህ ስንት ሰጠው ማለት ነው? $50 ሰጠው ማለት ነው። ስለዚህ በእኛ ሂሳቤ ስንት ነው? 120 እንኳን ብናባዛ ከ6000 በላይ ተሰጥቶታል ማለት ነው። ስለዚህ በትንሹ ታማኝነት ይህን ያህል ዋጋ እንዳለው ከዚህ ቪዲዮ እንመለከታለን። ታማኝነት ምን ያክል ዋጋ እንዳለው ከዚህ ቪዲዮ ተመልክተናል። ቀጣይ ቪዲዮ ደግሞ ምን ሊሆን ይችላል? Anywhere in the center. Okay. 500. 500. Yes. We can do lower? Huh? 500 is good price? Yes. Okay, let's go there. Thank you so much. That's okay. ስለዚህ መነሻውን አናውቅም፣ ግን ወደ ፒያሳ ለመሄድ 500 ብር ብቻ ነው የጠየቀው። ይህ ሰውዬ ወደ ፒያሳ ወይም ደግሞ ብርብር ሰጎሮ፣ ከዛ በተረፈ የምታወቀው ቡና ቤት ቶሞካ ቡና ቤት ሄዶ የሀገራችን ቡና ጣዕም ቀምሶት፣ በተረፈ ደግሞ ስለ አድዋ አንዳንድ ነገሮችን ሲል ነበረ። መዲናችን እየተመለከተ እያየ ያደነቀ ጊዜውን ጨርሷል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ስለቆያችሁ ምስጋናችን የላቀ ነው። ሰላምና ጤና ይራቀን። ይሄ ዲዛይር ቲዩብ ነው፣ ለሁላችን የሁላችን። Subscribe Desire Tube.